የኢራኑን ጠቅላይ መሪ አያቶላ አሊ ካሚኒን የመግደል እርምጃ ብዙዎች እንደሚጠብቁት ድንገት በእኩለ ሌሊት የተፈጸመ አይደለም። ከዛ ይልቅ ማለዳ የሆነ ጉዳይ ነው። ይህ የሆነበት ምክንያት አሜሪካና እስራኤል ከሰዓታት በፊት ቀደም ብሎ እጃቸው ላይ የገባ ወሳኝ የስለላ መረጃ ለመጠቀም መወሰናቸው ነው። ለወራት ከፍተኛ የኢራን ባለስልጣናት እስኪሰበሰቡ ድረስ እየጠበቁ የነበሩ ሲሆን ቅዳሜ ማለዳ በማዕከላዊ ቴህራን በሚገኘው ቅጥር ግቢ ውስጥ ካሚኒ እንደሚገኙ ተረዱ። በተመሳሳይ ሰዓት ሌሎች ወታደራዊና የደህንነት ባለስልጣናት ስለሚሰበሰቡበት ስፍራ መረጃ ደርሷቸዋል። ለወራት አሜሪካና እስራኤል የጠቅላይ መሪውን እንቅስቃሴ ሲከታተሉ ነበረ። የተጠቀሙበት ስልት ሚስጥራዊ ቢሆንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ያሰፈሩት መልእክት ግን ፍንጭ ይሰጣል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሲናገሩም ካሚኒ ከደህንነት ክትትላችንና እጅግ ውስብስብ ከሆነው የመከታተያ ስርዓታችን ሊያመልጥ አልቻለም ነበር ያሉት። ይህ ገለጻቸው መረጃ የሚያቀብል ሰው ሊያመለክት ቢችልም ኢራናውያን ላይ ክትትል የሚያደርግ መሳሪያ የመሆን እድሉ ግን ሰፊ ነው። በዚህ ወቅት የግለሰቦቹን እንቅስቃሴ ክትትል ለማድረግ የቴሌኮምና የተንቀሳቃሽ ስልክ ስርዓቶች መጠቀሙ ተገልጸዋል። ይህ ከቁልፍ ባለስልጣናት ጋር ግንኙነት ያላቸው ጠባቂዎች እንቅስቃሴንም ያካተተ ነው። በረጅም ጊዜ ውስጥ አዋዋላቸውን ለመረዳት የሚጠቅም ሲሆን ከዚህ በተጨማሪም እንቅስቃሴዎቻቸውንና ተጋላጭ የሚሆኑበትን ቅጽበት ለማግኘት ያግዛል። ኢራን የበላይ መሪው በጠላቶቿ እይታ ውስጥ መሆናቸውን ትረዳለች። ስለዚህ በእነዚህ ወራቶች ውስጥ ተጋላጭነቶችን መለየትና መፍትሄ መስጠት አለመቻሏ ለኢራን ደህንነትና ጸረ ስለላ ከፍተኛ ውድቀት ነው። ወይንም ደግሞ እስራኤልና አሜሪካ አዳዲስ የመከታተያ መንገዶችን ለማግኘት ዘዴዎቻቸውን በፍጥነት መቀያየር እንደሚችሉም ይጠቁማል። አሊያም ኢራናውያን በቀን ብርሃን የሚሰነዘር ጥቃት አነስተኛ መሆኑን አስልተውም ሊሆን ይችላል። ኒውዮርክ ታይምስ እንደዘገበው አሊ ካሚኒን ለመግደል በተወሰደው እርምጃ መረጃው የተገኘው ከሲአይኤ ቢሆንም ጥቃቱ እስራኤል እንድትፈጽም ተላልፎ ተሰጥቷታል። እስካሁን እየሆኑ ያሉት ነገሮች እንደሚያሳዩት በእስራኤልና በአሜሪካ መካከል ግልጽ የሆነ የስራ ክፍፍል መኖሩን ነው። እስራኤል የኢራን ባለስልጣናት ላይ ጥቃት ስትፈጽም፣ አሜሪካ ደግሞ ወታደራዊ ኢላማዎች ላይ ታተኩራለች። በዚህም የተነሳ የእስራኤል የስለላ ተቋም የከፍተኛ መሪውንና የሌሎችን ባለስልጣናት እንቅስቃሴ በተመለከተ አስቀድሞ መረጃ በመቀበል የረጅም ርቀት ሚሳኤሎችን የሚተኩሱ ጄቶችን በመጠቀም ጥቃት ለማካሄድ እቅድ ማውጣት ችሏል። ስለዚህም አንድ ጥቃት ብቻ ፈጽሞ ባለስልጣናቱን ከማስወገድ ይልቅ ሰፊ ወታደራዊ ዘመቻ ለማካሄድ የተፈጠረውን እድል ለመጠቀም ሁለቱም ሀገራት በጥምረት ተንቀሳቅሰዋል። የእስራኤል የጦር አውሮፕላኖች ቴህራን ለመድረስ 2 ሰዓት ያህል ሊፈጅባቸው ይችላል። ነገር ግን ከምንም ያህል ርቀት ላይ ሚሳኤሎቻቸውን እንደተኮሱ ግልጽ አይደለም። ውሳኔው ሲወሰድ የእስራኤል ጄቶች በአካባቢው ሰዓት አቆጣጠር 9 ሰዓት ከ40 አካባቢ 30 ቦምቦችን ተጠቅመው ጥቃት መፈጸማቸው ተዘግቧል። ይህ ምናልባትም የበላይ ኃላፊው በቅጥር ግቢ ውስጥ በሚገኝ ከምድር በታች የተቆፈረ ዋሻ ውስጥ ተደብቀው ሊሆን ስለሚችል ነው። በርካታ ሚሳኤሎችን በመተኮስ ስፍራውን መደብደብ ያስፈለገው ጥልቅ ጉድጓድ ውስጥ የተደበቀ ኢላማ ለማግኘት እንደሆነም ይታመናል። በኢራን ዋና ከተማ ላይ ጥቃት ከተፈጸመባቸው ሌሎች ስፍራዎች መካከል አንዱ የፕሬዝዳንቱ መሱድ ፔዜሽኪያን ቢሮ ሲሆን በኋላ ላይም መግለጫ በማውጣት ደህና መሆናቸውን ተናግረዋል። የኢራን የመከላከያ ምክር ቤት ጸሐፊ አሊ ሻምካኒ፣ የመከላከያ ሚኒስትሩ ብርጋዴር ጄኔራል አዚዝ ናስራዴ እና የኢራን ሪጂክ አዛዥ ጄኔራል መሐመድ ፓኩርን ጨምሮ 3 ከፍተኛ የኢራን የመከላከያ ባለስልጣናት መገደላቸውን የኢራን መንግስት አረጋግጧል። የጦር ጄቶቹ ጥቃት በፈጸሙበት ወቅት ፕሬዝዳንት ትራምፕና ከፍተኛ ባለስልጣኖቻቸው የተሰበሰቡበት በፍሎሪዳ ማራላጎ እኩለ ሌሊት ነበረ። የኢራን የበላይ መሪ መገደላቸውን ለማረጋገጥ ሰዓታት ይፈጅ ነበረ። ኢራን ይህ ሊሆን እንደሚችል በማወቅ ተዘጋጅታለች። ለካሚኒ ብቻ ሳይሆን ለሌሎች የአገሪቱ ከፍተኛ ባለስልጣናትም ጭምር ተተኪዎችን ለማዘጋጀት እቅድ መኖሩን የሚወጡ ዘገባዎች ያሳያሉ። በዚህም የተነሳ የበላይ መሪው ግድያ ለዚህ ግጭት ምን ማለት እንደሆነ እስካሁን ግልጽ አይደለም።